ዓለም ዲፕሎማሲው በአብዛኛው አጀንዳ ተቀባይ ነው። ኮክ ይደረጋል፣ ይነገራል፣ በድግግም ይሰበካል። እሱ ነው አጀንዳው። ኢትዮጵያ አጀንዳ ተቀባይ ከመሆን ወጥታ አስፈላጊ በሆኑ ጉዳዮች አጀንዳ ሰጪ መሆን አለባት። የሰው አጀንዳ ኢንተርቴን የምናደርግ ብቻ መሆን የለብንም። በዓለም አቀፍ ተቋማት በሚያስፈልጉን ጉዳዮች ለመሳተፍ አሰርቲቭ በሆነ መንገድ ቦልድ በሆነ መንገድ ዲማንድ ማድረግ አለብን። ምንም ምንሽኮረመምበት ምክንያት የለም። ትልቅ ሀገር ነው፣ ምንም ጥያቄ የለውም። ከዓለም 11 ትላልቅ ህዝብ ካላቸው ሀገሮች አንዱ ነው ኢትዮጵያ። የሺህ ዓመታት ታሪክ ያለው ሀገር ነው ኢትዮጵያ። ቢበረታና መባላቱን ቢያቆም መብላት ብቻ ሳይሆን ማብላት የሚችል ሀገር ነው ኢትዮጵያ። በምን ሂሳብ ነው አራክሰው እንዲያው የምንፈቅድላቸው? ደግሞ አራክሰው ያዩናል እንጂ በዛ ልክ የጎደለ ጓዳችን አይሞሉልንም። ይሄን ማስተናገድ እንደ ሀገር የለም።